ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር አምላክ ይክበር ይመስገን በጣም ደህና ነኝ። እንዴት ናችሁ እናንተ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እኔ መሰለ የሚያምር ኬክን የሚያስነቅ ዳቦ አብረን እንጋግራለን። እዚህ ጋር የሚያስፈልገን እርሾ፣ እርድ፣ ትንሽ ስኳር፣ ጨው፣ እንቁላል፣ እርጎ መጠኑን እናንተ በምትፈልጉት መልኩ ማድረግ ትችላላችሁ። እዚህ ጋር ስኳር ነው፣ ዱቄት ወተት፣ ከዛ ትንሽዬ ገበታ ቂቤ ያስፈልገናል ማለት ነው። ከዛ አንድ ላይ እናቀላቅለዋለን። ለብ ያለ ውሃ ነው የምንጠቀመው። አንድ ላይ እናቀላቅላቸዋለን ሁሉንም በደንብ አድርገን። ትንሽ ግን እርድ ስላነሰው ትንሽ እንጨምራለን እርድ። በጣም ነው የሚያምረው። ሰርታችሁ ሞክሩት። ማማር ብቻም ሳይሆን ደግሞ ይጣፍጣል። ከዛ አሁን ያያችሁት ኩባያ 4 ዱቄት ነው የምጠቀመው። ዱቄቱን ነፍተን እንጠቀማለን። ከዛ እንደዚህ አድርገን በደንብ እንነፋዋለን። ያው ለዳቦ ቆንጆ ነው ማለት ነው ስንነፋ። ከዛ እንደዚህ እናቀላቅለውና ትንሽ ዘይት ከላዩ ላይ ረጭት እናደርግበታለን። ይሄን ማድረግበት ያው ስሸፍነው እንትኑ ላይ እንዳይጣበቅብኝ ነው፣ ላስቲኩ ላይ እንዳይጣበቅብኝ ነው ሲነፋ ማለት ነው። ከዛ ያው እዚህ ጋር ነፍቶልኛል። በጣም ነው የሚያምረው በቃ በጣም እና ደግሞ አልቆየምም ራሱ ማለት ነው። እና እንደዚህ አድርጋችሁ በደንብ ታቀላቅሉታላችሁ። ይሄ ቂቤው ነው በደንብ አልተቀላቀለም ነበረ። ከዛ በደንብ አድርጌ እዚህ ጋር ቀላቅለውና ከዛ በፓትራዬ እያስተካከልኩኝ አድርገዋለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቤቴን ተቀላቀሉት። ቆንጆ ቆንጆ ነገር አብረን እንሰራለን፣ እናያለን፣ እንማራለን። ነባር የነበራችሁ ቤተሰቦቼ ደግሞ እንኳን ደህና መጣችሁ። ላይክ እያደረጋችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምታበረታቱኝ ሼር ስለምታደርጉልኝ ለወዳጅ ዘመዶቻችሁ በጣም አመሰግናለሁ። ያው ቪዲዮቼ ከሰው ጋር እየደረሱልኝም አይደለምና ሼር በማድረግ ተባበሩኝ እላችኋለሁ ቤተሰቦቼ። እጅግ በጣም አመሰግናለሁ። እና እንደዚህ እያደረግን እያድቦለቦልን እንትን እንለዋለን ማለት እናስተካክለዋለን። በጣም ነው የሚያምረው በነገራችን ላይ በጣም ይሄው እንደዚህ አስተካክዬ ጨርሻለሁ። አሁን ሸፍነውና አስቀምጠዋለሁ። ሸፍኜ አስቀምጠውና ከዛ በኋላ ነው ኦቨን ውስጥ መከተው ትንሽ ከነፋልኝ በኋላ ማለት ነው። ከዛ እዚህ ጋር ዱቄት፣ ትንጥዬ ቫኒላ፣ ትንሽዬ ስኳር እና ትንሽዬ ገበታ ቂቤ አድርጌ አንድ ላይ ፍርፍር አድርገዋለሁ ማለት ነው። ከላይ ልንነሰንሰው ማለት ነው ውበት እንዲሰጠው። እንደዚህ በእጃችን እንደዚህ ብናድርገው የበለጠ ጥሩ ነው። ምክንያቱም በሹካም ቢያለኝ እኔ አንድ ላይ እንዲቀላቀልልን በእጃችን እንደዚህ ፍርፍር እናደርገዋለን። ከዛ ከላይ እንነሰንሰዋለን፣ ውበት ይሰጠዋል ማለት ነው። አያችሁ እንዴት እንደሚያምር። ይሄው እንደዚህ ቆንጆ ሆኖልኛል። ከዛ ትንሽዬ እርጎ፣ ትንሽዬ እንቁላል አስኳሉን ማለት ነው አድርጌ ቀባዋለሁ ለውበቱ ማለት ነው። እና ቅድም ከፈረፈርኩት
ዱቄትና ስኳር ቫኒላ ጋራ አንድ ላይ እንዲጣበቅ እንዲይዝልኝ ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ቤተሰቦቼ ሰርታችሁ ቅመሱት። አያችሁ እንዴት እንደሚያምር። ተጋግሮ ደግሞ ሲወጣ እጅግ በጣም ነው የሚያምረው። በጣም ከዛ እንደዚህ አድርገን ከላይ እንነሰንሰውና ኦቨን ውስጥ እንከተዋለን ማለት ነው። ይሄ ለበዓል ጊዜ ራሱ ብትሰሩት በጣም ያምራል። ለፎቶ ምናምን አብዙ ደግሞ ለእንቁጣጣሽ ጊዜ ያው ማች ያደርጋል ከአበባው ጋር እና በጣም ነው የሚያምረው እውነት ለመናገር። ከዛ እንደዚህ ትንሽ ሰሊጥ ከስር ነሰነስኩበት ለጣዕሙ። እንደዚህ አድርገን እንሰንሰዋለን ከላይ። አያችሁ እንዴት እንደሚያምር እውነት። እኔ ብቻ ነኝ ግን ውበቱ የታየኝ። እስኪ እኔ ብቻ ካልሆነ ውበት የታየኝ እንግዲህ ኮሜንት ላይ ታሳውቁኛላችሁ። አሁን እንደዚህ አድርገን ኦቨን ውስጥ ለ40 ደቂቃ ያክል እናቆየዋለን ማለት ነው። ይኸው ገና ከኦቨር ውስጥ እንደወጣ ነው እየተቆረሰ ማለት ይቻላል። እንደዚህ አምሮበት መጥቷል። ስለተከታተላችሁኝ አብራችሁኝ ስለነበራችሁ በጣም አመሰግናለሁ ቤተሰቦቼ። ሼር በማድረግ እንዲሁም ሰብስክራይብ በማድረግ ኮሜንት በመጻፍ አበረታቱኝ። በሌላ ስራ እንገናኛለን።